እንዴት ሰነበታችሁ? ሮዝ መስቲካ ነኝ። ሰሞኑን እንግዲህ ማርቼት እየተከበረ ነው። አንድ ቀን ተብሎ ያው ተሰጥቶት የበለጠ ትኩረት አግኝቶ የሚከበር ቀን ቢሆንም ለኔ ግን አመት ሙሉ ማርቼት ነው። ስለ ሴቶች የሚጨነቁ ስለ ሴቶች መብት የሚከራከሩ ሴቶችን ሁሉ አመት ሙሉ ማርቼታቸው ነው። ለነሱ አመሰግናለሁ። ክብርም አለኝ ስለ ሴቶች መብት ስለኛ መብት ስለጎደለብን እና ስላለብን ችግር ሁሉ ጊዜ አበክረው ለሚናገሩት ጓደኞቼ እህቶቼ ክብርና ምስጋና መስጠት ፈልጋለሁ። ዛሬ እኔ ትኩረት ማድርገው ይሄንን ማርቼት ምክንያት በማድረግ እንደምታውቁት ሰዎች ማለት ነው በፌስቡክ ገጽ ላይ ተጨማሪ ልጅ ፈቃድ ለእናቶች የሚል ገጽ አለ። እሱ ገጽ ላይ የምንጠይቀው ጥያቄ 6 ወር ለሁሉም ሰራተኛ እናቶች የወሊድ ፈቃድ ያስፈልጋል የሚል ነው። በተጨማሪ ደግሞ ሁሉም የመንግስትም ሆነ የግል ድርጅቶች በተለይ የግል ድርጅቶች ስር አቅማቸው ከፍተኛ የሆነ የህፃናት ማቆያ ማቋቋም አለባቸው የሚል ሐሳብ ነበረ። ከ2 አመት በላይ ሳስተላልፍ የቆየሁት እግዚአብሔር ይመስገን አሁን 4 ወር ለመንግስት ሰራተኞች የወሊድ ፈቃድ ቢገኝም የግል ድርጅት ሰራተኞች አሁን 3 ወር ነው ያላቸው ፈቃድ እነሱም ያስፈልጋቸዋል ማለት ነው። ተጨማሪ የወሊድ ፈቃድ ለሁሉም ሰራተኛ እናቶች 6 ወር ያስፈልጋቸዋል። አሁን ትኩረት ማድረግ እንፈልገው ለእናንተ ማስተላለፍ እንፈልገው ይሄንን እንግዲህ የተሰጠን አንድ ቀን ምክንያት በማድረግ ከ2 አመት በፊት እንዲሁም አሁንም ድረስ የሚመጣልኝ አንድ አስተያየት አለ። እሱም እናቶችን 3 ወር ማለት አሁን ካለው ፈቃድ ተጨማሪ 6 ወር ፈቃድ ስንሰጣቸው 3 ወር ቁጭ አድርገው ቤት ውስጥ ደሞዝ መክፈል በነፃ መክፈል ነውና እንዴት በዚች ሀገር ሁኔታ እናቶች ቁጭ ብለው ያለ ስራ ደሞዝ እንዲከፈላቸው ትጠይቂያለሽ የሚል አስተያየት ካምፔኑ ዘመቻው ከመጀመሩ በፊትም አሁንም ድረስ በተለያዩ ሰዎች የሚነሳው ጥያቄ ነውና ወንዶች ናቸው ይሄን ጥያቄ የሚያነሱት የታወቀ ነው። እና ስለሱ ነው መናገር ፈልገው በጣም እኔ አሁን ፈገግ ብለም ደስ ብሎኝ አይደለም በጣም ነው የሚያሳዝነው። አንዲት እናት ልጅ ወልዳ ልጇን እያጠባች ቤቱ ስታሳድግ ስራ ፈት ናት ተብሎ ወይም ደግሞ ስራ የላትም በነፃ እንደምትኖርና በነፃ ደሞዝ እንደሚከፈላት የሚያስብ ዜጋ መኖሩን ማሰብ ራሱ ያሳዝናል። ምክንያቱም እነዚህ አሁን እኛ የወለድናቸው ልጆች ናቸው ነገ አሁን እኛ ያለንበት ቦታ ላይ ሊቆሙ የሚችሉት ወይም ደግሞ አገር ሊረከቡ የሚችሉት አገር የሚኖረንም ትውልድ ሲኖር ነው ሰው ሲኖር ነው። ያን ሰው ደግሞ የምትወልደው የምታረግዘው የምታጠባው የምታሳድገው ሰው የሚለው ሰው የምታደርገው እናት ናት። እናትን ያንን እድል ፈንታ መንፈግ ማለት ጥሩ ዜጋ እንዳይኖር ጥሩ ተረካቢ እንዳይኖር ማድረግ ማለት ነው። ነገ የሕክምና ባለሙያ የሳይንስ ምሁር መሪ የህግ ባለሙያ ሌሎችም ኃላፊነት የሚሰማቸው ባለበት ሙያ ለሀገራቸው ለቤተሰባቸው ለወገናቸው ፍቅር ኖሯቸው ሊያበረክቱ የሚችሉ ሊያገለግሉ የሚችሉ ጤነኛ በህመም በምንም ነገር በስነ ልቦና በአካልም በሙሉ ጤነኛ ሆኑ ልጆች እንዲኖሩን ከፈለግን እናቶችን መደገፍ አለብን ማለት ነው። ለእናቶች የሚገባውን ድጋፍ ሁሉ ማድረግ አለብን ማለት ነው። አንዲት ሴት ከልጅነቷ ጀምሮ በተለያየ ድጋፍ ትመጣለች። ወንድ ልጅም እንደሚያድገው ሴት ልጅም ታድጋለች። አሁን ብዙ ፈተናዎችን ብዙ ችግሮችን ተቋቁማ አልፋ ትመጣለች። ዩኒቨርሲቲ ትገባለች፣ ትማራለች። ልጅ ስትወልድ ለሁለት ነው የምትከፈለው። ስራዋን መስራት አለባት። በዚህ በኩል የራሷን ህልም የራሷን ስኬት የራሷን የሆነ ህይወት መመስራት መኖር ያስፈልጋታል ትፈልጋለች እንደዛ። በዚህ በኩል ደግሞ የምትተካው ትውልድ አለ ለቤተሰብ ለሀገር ለሷም የምትተካው የምትደሰትበት ሰው የምታረገው ሰው አለ። ይሄ ደግሞ ለግል ብቻ አይደለም ለሀገርም ጭምር ነውና ይሄን ሁሉ የምታረግ ሴት ቁጭ አድርገሽ ነው ቁጭ ብላ ደሞዝ እንከፍላታለን ወይም ደግሞ ስራ ፈት ናት ብሎ ማሰብ ከዚህ የበለጠ የሚያሳዝን ነገር የለምና በዚህ ጊዜ ማስተላለፍ የምፈልገው ይሄን ነው። አመለካከታችን ማስተካከል መለወጥ አለብን። ለእህታችን እንደዛ ቢሆንብን ደስ የማይለን ወንዶች ለሌሎች ሴቶች ግን ይሄን አይነት አመለካከት ይሄን አይነት አስተሳሰብ ማሰብ በጣም የሚያሳዝነው ወይም ደግሞ የግድ እስክናገባ እስክንወልድ ድረስ መጠበቅ የለብንም። አንደርስታንድ ለማድረግ ነገሩን እንዲገባን እኛ እዛ ቦታ ላይ መድረስ የለብንምና ስለ ሴቶች መብት ስናስብ የእናቶችንም ነገር ትኩረትን ማድረግ አለብን። ይሄ የወሲብ ጥቃት በጉልበት የሚደርሱ ጥቃቶች ብቻ አይደሉም ከሴት ጋር የተያዘ ጥቃት ያለውና እናቶችን በጣም ችግር ውስጥ በጣም ብዙ ቻሌንጂንግ የሆነ በጣም ከባድ የሆነ ህይወት ስለሆነ የሚያሳልፉት እነሱን ሰፖርት ማድረግ
ለእናቶችም ለህፃናቶችም የሚመቻቸውን ሁኔታ ማዘጋጀት እንደ ግለሰብም እንደ ድርጅትም እንደ መንግስትም የሚጠበቅብን ነው እላለሁ። እንግዲህ ሁሉ ነገር የሚሆነው በተለይ ተጨማሪ ፈቃድ ያስፈልገናል፣ በየተቋማቱ የህፃናት ማቆያ ያስፈልገናል። ሁሉም ነገር የሚሆነው ደግሞ ሀገራችን ሰላም ስትሆንልን ስለሆነ ሀገራችንን ሰላም እንዲያደርግልን አንድነታችንን እንዲያጠነክርልን እግዚአብሔርን ሁሉ ጊዜ በጸሎት ለምነዋለሁ። ባልበያለንበት ስለ ሴቶች መብት፣ ስለ እህቶቻችን፣ ስለ ሚስቶቻችሁ፣ ስለ ሴት ልጆቻችሁ ተጨነቁ፣ ግድ ይስጣችሁ ለማለት ፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። ምቹ ቤትን በዩቲዩብ ገጽ ላይ በዩቲዩብ ቻናል ላይ ሰብስክራይብ እንድታደርጉ ጋብዛችኋለሁ። በፌስቡክ ገጽ ላይም ተጨማሪ ወልድ ፈቃድ ለእናቶች የሚለው ላይም እንዲሁ እንገናኝ፣ በጋራ ጉዳዮቻችን ላይ እንወያያለን። አመሰግናለሁ። እግዚአብሔር ይስጥ።